የህዝብ ግንኙነት የሚሰራበት በተጨባጭ ነገር ከነገር በኋላ ተቋማችሁ ላይ ሄዳችሁ ፋሲሊቴት የምታደርጉት የመረጃ የማስረጃ የግንኙነት ሰዎች ናቸው ተብሎ በዛ ልክ ነው። ስለዚህ ኮሚኒኬሽን ትልቁ ስራውን እየተወጣ ነው ማለት ይቻላል። ዛሬ ላይ እንዳለመታደል ሆኖ የምንጠቀምባቸው ዲጂታል ሚዲያዎቹ ገልብጠው የሚያነቡ እየሆኑ ነው እንጂ ይሄ ሚዲያ በተለይ የህዝብ ግንኙነታችን አብዛኛውን ጊዜ ስለ ሰላም የሚሰብክ በመንግስት ቁጥጥር ስር ያለ በፓርቲም ሳይሆን በመንግስት በዛ ስር ያለ የህዝቡን እንቅስቃሴ ጭምር በየሰዓቱ የሚለካ ልማቶችን የሚተርት ወይም ደግሞ የሚያስተጋባ ስለ ሰላም የሚሰብክ መሆን መቻል ነበረበት። ሚዲያው ሊኖር ምርጥ ነበር። በስላይድ አሪፍ ነበር የተዘጋጀ የሚስልና አሪፍ የሆነ እንዴት ሆኖ እንትን እንዳለ ሁሉ የሚያሳይ ነገር አድርገን ነበር የሰራነው። አጋጣሚ ከመጣ ብለን ማሳየት እንችላለን ስላይዱን። ከዚያ ውጭ ግን 9 የሚሆኑ ነጥቦች አሉ። እነሱን በጥሞና ተከታተሉ እያሉ ወደ ስልጠና ይሄዳሉ ማለት ነው። የስልጠናዎች ርዕስ የህዝብ ግንኙነት ስትራቴጂ ምንድን ነው? የህዝብ ግንኙነት እና የማስታወቂያ ስራ ምን ይመስላል? የህዝብ ግንኙነት ባለሙያዎች ወይም ቃል አቀባዮች ወይም ፎካሎች ምን ማሟላት አለባቸው? ኮሚኒኬሽን ማለት ምንድን ነው? የህዝብ ግንኙነት የሙያተኛ ቴክኒካዊ ክህሎት ምን ክህሎቶችን ማሟላት አለበት እና የቀውስ ጊዜ ኮሚኒኬሽን፣ በቀውስ ጊዜ ኮሚኒኬሽን ምን ማድረግ አለበት? እንዴት ስራ ማስራት አለበት? ፕሮአክቲቭ እንዴት መሆን አለበት? እንዴት ነው ሚዲያውን ማስታረቅ ያለበት? የሚሉት ርዕሶች አሉ። የክልላችን ራዕይ ስንመለከት በክልሉ የዳበረ ዲሞክራሲ፣ መልካም አስተዳደር፣ ሁለንተናዊ ልማት መጥቶ ማየት ይላል። የህዝብ ግንኙነት ራዕያችን እንግዲህ ወቅታዊ ትክክለኛ መረጃ ያለው በክልሉ በሀገር ግንባታ ሂደት ውስጥ ወሳኝ ተሳትፎ የሚያደርግ ነው።